ፊልሙ ሲጀምር በካሜራ እይታ ውስጥ አንድ ሰውዬው እጁ ታስሮ በሚጫወተው ጨዋታ አይኑን ሲያጣ ያሳየን ይጀምራል። በሌላ በኩል ደግሞ ሌላ ተጫዋች ምላሱ ተቆርጦ ሲወድቅ እንመለከታለን። በዚህ ሰዓትም ጨዋታውን የምትመራው ሴትየዋ ቀጣይ ዙር ጨዋታ $10 ሚሊዮን የሚያሸልም እንደሆነ ትነግራቸዋለች። እናም የቆሰለው ተጫዋች ጨዋታው ይብቀኝ ብሎ ይለምናቸዋል። አጫዋቿም ስለ ጨዋታው ሕግ የነገረቻቸው ሳለ ሁለት ጋርዶች የተጫዋቾችን ቤተሰቦችን ይዟቸው ይመጣሉ። የጨዋታው ሕግም ሰውየው ቀዩን ከተጫነ ሌላኛውን አይኑን እንደሚያጣና ሰማያዊውን ከተጫነ ደግሞ ራሱንና ቤተሰቡን እንደሚያድን በምትኩም ደግሞ የተጫዋቹ ሁለት ቤተሰቦች እንደሚሞቱ ትነግራቸዋለች። ይሁን እንጂ ሁለቱም ሰማያዊውን ከተጫኑ ሁለቱም ቤተሰቦቻቸውን እንደሚያጡ የጌሙን ሕግ ነገረቻቸው። ይህ በእንዲህ እንዳለ ጁድ እና የጁድ የቅርብ ሰዎች ትሪፕ ሲሄዱ ያሳየናል። በባስ ውስጥ ሄዱ ሳለ ኬት ባሏ ከሌላ ሴት ጋር በድጋሚ ቺት ያደረገብኝን ብላ ታስባለች። ይሁን እንጂ ባሏ ኤንዲ በአካባቢው ሬስቶራንት እየፈለገ እንደነበር ይነግራታል። እነሱም በአካባቢው ወዳለው ወደ አንድ ቪላ ቤት ይደርሳሉ፣ ያርፋሉ። ጁድም የተቀመጠለትን የግብዣ ካርድ ያገኛል። ለዚህም በማግስቱ 6 ሰዓት ላይ ልዩ የሆነ ቀጠሮ የተያዘለት ሲሆን ካርዱም በዴቭሮ ጌምስ የተፈረመ ነበር። የጁድ ጓደኛ ሄዘርም ከፕሮጀክቱ ከሚያገኘው ገንዘብ እንዲሰጣት ብላ ትጠይቋለች። ጁድም ገንዘቡን ገና በሚቀጥለው ወር እንደሚያገኝ እየነገራት ለስማት ስልም ኬትና ኤንዲ ሲከራከሩ ሰምቶ ልሳሳሙ ካሉበት ይመለሳል። ኬትም የዛን ቀን ከሰዓት የምትጠቀመውን መድኃኒቷን ትጥሏለች። እናም ለውጥ እንደምትፈልግ የነገረችው ኤንዲም አንቺ ሰውን ያለማመን ችግር አለብሽ ይላታል። ኤንዲም ከዚህ በኋላ እንደማይዋሻት ቃል ገብቶላት ያቅፋታል። በሚቀጥለው ቀን ጠዋትም ኤንዲ ጓደኛው ጁድን አባቱ ሳሙኤል ከእናቱ ሞት በኋላ እረፍት እንደሚያስፈልገው አውቀ ስለጋበዝኩ አመሰግናለሁ ይሏል። በሌላ በኩል ደግሞ ኤንዲ ጁድ የማይወደውን ወንድሙን ሄነሪን በመጋበዙ እንደተገረመም ይነግሯል። ጁድም ከሄነሪ ገንዘብ እንደተበደረና ቁማር እንደተጫወተበት ለኤንዲ እየነገረው ሄዘር ግን ይህንን መስማት እንደሌለባት እና በምስጢር እንዲይዘውም ይነግሯል። ከዛም ጁድ ኬት መፋታት እንደማትፈልግና የተወሰነ ጊዜ እንደምትፈልግም ይነግሯል። ይህ በእንዲህ እንዳለ ሄዘርና ኬት ስለ ሪሌሽንሺፓቸው ያወራል። ሄዘርም እሷ ገንዘብ ወዳ ወደ ጁድ እንደቀረበች የሚያስብ እንደሆነ ለኬት የነገረቻት እሷ ግን እንዳልሆነችና ጁድ ግን በእርግጠኝነት እንደዛ እንደሆነ ትነግራታለች። ከሰዓት በኋላም ጁድ ኤንድን ወደ ምስጢራዊ ስብሰባ ከሱ ጋር እንዲሄድ ይጋብዟል። ወደ ቦታው ሲደርሱም የተወሰኑ ሰራተኞች ቦታውን አሰናድተው ይጠብቋቸው ነበር። በዚህ ሰዓትም አጫዋቿ ወደ እነሱ ትመጣና የእንኳን ደህና መጣችሁ ሰላምታዋን ታቀርብላቸዋለች። እሷን በመቀጠል ከዚህ በፊት ባሳየው ጥሩ ፐርፎርማንስ ይህ ትሪፕ እንደተዘጋጀለት ትነግሯለች። ጨዋታውም $20 ሚሊዮን የሚያሸልም እንደሆነ እየነገረች ጨዋታውን ለመጀመርም ሌላ ተጫዋች እንደሚያስፈልገው ትነግሯለች። ኤንዲም ይህ ከልክ ያለፈ መልካምነት እንደሆነ ገልጾ ጨዋታው ግን ምን ቢሆን ነው በማለት ይጠይቃታል። አጫዋቿም ጌሙ በሁለት ጎራ በመሆን ጌሙን እያስገደዱ በሁለት ምርጫዎች ተጫዋቾቹን እስከ መጨረሻው ማጫወት እንደሆነ ትነግሯለች። ኤንዲ ጌሙን ለመጫወት አልፈለገም፣ አቅማማም። ለመሄድ ሲነሳም ጁድ እንዲቆይና ጌሙን እንዲጫወት ጠየቀው። አጫዋቿን በመቀጠል የመጀመሪያው ዙር ጨዋታ ምንም አይነት አደጋ የሌለበት እንደሆነ ገልጻ ከመጀመሪያው ጨዋታ በኋላ ጌሙን ካልፈለጉ ማቋረጥ እንደሚችሉ ትነግራቸዋለች። ጌሙ በማግስቱ ስለነበረ ተጫዋቾችና ክሪው በአንድ ላይ ጨዋታው ወደሚደረግበት ቦታ ይወሰዳሉ። ከሄዱ በኋላም ተጫዋቾቹ ወደ ተዘጋጀላቸው ጋርደን ይሄዳሉ። በሚጫወቱበት ቦታ ላይ የነበረው ሐውልት የሚሆነው ነገር በሙሉ ቀርጾ ለተጫዋቾች ያስተላልፋል። ተጫዋቾቹም በሚጫወቱበት ቦታ ላይ ይቀመጣሉ። የእጃቸው እንቅስቃሴ እንዳይታይም የጨዋታው ሜዳ በማል የተከፈለና ከደረታቸው በላይ የሚያሳይ ነበር። በዚህ ሰዓትም አጫዋቿ ስለ ጨዋታው ገለጻ መስጠት ትጀምራለች። የጌሙ ስምም እኛ ወይም እነሱ የሚል ሲሆን በየፍላጎታቸው ቀይ ወይንም ሰማያዊ በተን እንደሚጭኑ ትነግራቸዋለች። ከመምረጣቸው በፊትም የማሰቢያ ጊዜ እንደሚሰጣቸው የነገረቻቸው የመጀመሪያው ዙር ጨዋታ ሪስክ ፍሪ ስለሆነ 10,000 እንደሆነና ሁለቱም ቀዩን ከተጫኑ 10,000 እንደሚያሸንፉና እንደሚካፈሉ እንዲሁም የተለያየ በተን ከተጫኑ ሰማያዊ ተጫዋቾች $20,000 እንደሚያገኙና ቀይ ተጫዋችም ይህንን ዕዳ እንደሚከፍል ትነግራቸዋለች። ጁድ እና ኤንዲ በጨዋታው በቀላሉ ቀይን ከተጫኑ እንደሚያሸንፉ ቢያውቁም ጁድ ከሄነሪ 9,000 ስለተበደረ ኤንዲ ብትክደኝስ ብሎ ተጠራጠረው። ጁድም በጓደኝነት ይህንን ሁሉ ጊዜ አብረን ስንኖር እንዴት በዚህ ልክ ተጠራጠረኛለህ ብሎ ብዙ ተከራከሩ። በመጨረሻም ሰዓቱ ሲደርስ ሁለቱም ቀዩን መረጡና አሸነፉ። አጫዋቿም አሁን ስልካችሁን አውጡና ገንዘቡ በእናንተ አካውንት ላይ መግባት አለመግባቱን ቼክ አድርጉ ትላቸዋለች። ገንዘቡ እንደገባም አዩ። ቀጣዩ ጨዋታም $100,000 የሚያሸልም ሲሆን እጃቸው በጠረጴዛው ላይ ታስሮ እንደሚጫወቱ ከነገረቻቸው በኋላ እንደ ጨዋታውን መቀጠል አልፈልግም ስል ጁድ ደግሞ ይሄን የሚያክል ገንዘብ ጥዬ አልሄድም በማለት ጨዋታውን ለመቀጠል ይወስናል።
ኤንዲ ሐሳቡን የማይቀይር ከሆነ ገንዘቡ እንደማይከፈላቸው ገልጻ ሁለቱም እንደነጋገሩ በማለት ትታቸው ትሄዳለች። ብዙ ከተከራከሩ በኋላ ጁድ ገንዘቡ ኤንዲ እንደሚያስፈልገውና ከእናቱ ሞት በኋላ አባቱም ቢሆን በዚህ እንደሚጠቀም በማሳመን ኤንዲን ወደ ጨዋታው እንዲመለስ ያስማማል። ወደ ጨዋታው ሲመለሱም አጫዋቿና ሰራተኞቹ ምንም አይነት ረብሻ የሚፈጥር ነገር እንዳይኖር በማለት ስልካቸውንና ሰዓታቸውን ይወስዳሉ። ከዛም ጁድና ኤንዲ በጠረጴዛው ላይ ባለው ማሰሪያ እጃቸውን ያስገባሉ። እናም ብረቱ እጃቸውን ከጠረጴዛው ጋር ጥብቅ አድርጎ ይዛል። ቀጥሎም አጫዋቿ ስለቀጣዩ ጌም ማብራራት ጀምራለች። ይሄኛው ዙርም $10,000 የሚያሸልም እንደሆነ ተነግራቸዋለች። ሁለቱም ቀዩን በተን የሚጫኑ ከሆነ ገንዘቡን እኩል እንደሚካፈሉና አንድ ጣታቸውንም እንደሚያጡ የጌሙን ሕግ ተነግራቸዋለች። እነሱም የሰሙትን ማመን ከበዳቸው። ይሁን እንጂ አጫዋቿ ማብራራቷን ቀጥላለች። ሁለቱም የተለያየ በተን ከተጫኑ ሰማያዊ ተጫዋች ሁሉንም ገንዘብ እንደሚያገኝና ጣታቸውም እንደማይቆረጥ እንዲሁም ቀዮቹ ባለዕዳ እንደሚሆኑ ተነግራቸዋለች። አሁንም በድጋሚ ሁለቱ ሰማያዊ በተን ከተጫኑ ሁለቱም ሙሉ እጃቸውን እንደሚያጡ ተነግራቸዋለች። በዚህ ጊዜም ኤንዲ አልቀጥልም ይላታል። እሷም ጨዋታውን ወደና ፈቅደ እስከጀመርክ ድረስ ለሕጉ ትገዛለህ ትላለች። በሌላ በኩል ጁድ በእኛ ላይ የቲቪ ትሪክ እየሰሩ ነው በማለት ለኤንዲ ይነግሯል። ኤንዲም እዚህ ማንም በሌለበት ቦታ ላይ እንደሱ ያለ ነገር የለም፣ ማንም የት እንደሆነ የሚያውቅ የለም ይላቸዋል። በመቀጠልም ኤንዲ ሁለቱንም በተን ባልጭንስ ምን ይሆናል ብሎ ይጠይቃታል። እሷም በቀላሉ ትገደላለህ ብላ ትነግረዋለች። ጁድም ከተረጋጋ በኋላ ጓደኛውን ተረጋጋ ይሏል። ከዛም እርስ በርስ መሞቃቀስ ይጀምራሉ። እየተከራከሩ ያለም አጫዋቿ ሰዓታቸው ያለቀ እንደሆነ ታሳስባቸዋለች። በዚህ ጊዜም ኤንዲ ጁድ ቀዩን በተን እንዲጭን ቃል ያስገባዋል። ጊዜ ሲደርስም ኤንዲ ቀዩን ሲጭን ጁድ ደግሞ ሰማያዊውን ይጭናል። ኤንዲም በጁድ ላይ ይጮህበታል። ገንዘቡም በጁድ አካውንት ላይ ይገባል። አጫዋቿም ኤንዲ አሁን ባለዕዳ እንደሆነ ስትናገር አንድ ጣቱ በማሽኑ ይቆረጣል። ቅጣቱ ጨዋታ አለመሆኑንና የቲቪ ትሪክ አለመሆኑን እንዲሁም የምር መሆኑን ያየው ጁድም በድንጋጤ ኤንዲ ጣቱን እንዲይዘውና በሐኪምም ተመልሶ እንደሚተከል ይነግረዋል። በጁድም በጣም የተናደደው ኤንዲም የተቆረጠውን ጣቱን በጁድ ላይ ይወረውርበታል። እናም ጁድ ይቅርታ ጠይቆት የምር አልመሰለኝም ይሏል። አጫዋቿም ለቅሷቸውን ችላ በማለት ስለ ቀጣዩ መናገር ትጀምራለች። የቀጣዩ ጌም ሽልማትም $100,000 ቢሆንም እዳው ግን ከሽልማቱ እንደሚበልጥ ትነግራቸዋለች። ጁድ አሁን የፈራ ይመስላል። ይሁን እንጂ ጨዋታው ሳያልቅ ማቆም የማይታሰብ ይሆናል። በኋላም ሁለቱም ስለሚመርጡት ቀለም መከራከር ይጀምራል። ጁድም አውቆ እንዲህ እንደሚያደርግ ኤንዲ ያውቃል። አጫዋቿም ሰዓታቸው ያለቀ እንደሆነና ምርጫቸውንም እንዲያሳውቋት ትነግራቸዋለች። ሁለቱም ቀዩን ይጫናሉ። በዚህ ጊዜም ኤንዲ ሁለተኛው ጣቱን ያጣል። እንዲሁም ጁድ የመጀመሪያ ጣቱን ያጣል። ኤንዲም የጣት ቀለበቱን በሌላኛው ላይ ሲያደርግ ጁድ ደግሞ የተቆረጠውን በኪሱ ውስጥ ይይዛል። አጫዋቿም ገንዘቡ በአካውንታቸው ውስጥ እንደገባ ብትናገርም ስንት ዙር ጨዋታ እንደቀረ ግን አልተናገረችም። ቀጣዩ ጌምም $1,000,000 ሲሆን ጋርዶቹ ሄነሪን እና ሳሙኤልን ለጌሙ ይዟቸው ይመጣሉ። ታስሯልም አፈሙዝም ተደግኖባቸዋል። ሁለቱም ቀዩን ከተጫኑ ገንዘቡን ይከፋፈላሉ። ነገር ግን ሳሙኤልና ሄነሪ ይሞታሉ። ተጫዋቾቹም የተለያየ የቀለም ምርጫ ከመረጡ ሰማያዊ ተጫዋቾች ሙሉ ገንዘቡን እንደሚያገኙና ቤተሰቦቻቸውን እንደሚገደሉ እንዲሁም እነሱም ባለዕዳ እንደሚሆኑ ትነግራቸዋለች። በሌላ በኩል ሰማያዊውን ከመረጡ ሁለቱም ባለዕዳ እንደሚሆኑና ቤተሰቦቻቸው እንደሚሞቱ ትነግራቸዋለች። በዚህ ሰዓትም ሁለቱ ከአጫዋቿ ጋር ክርክር ይጀምራሉ። ነገር ግን ሕግ ነው። በኋላም ምን መወሰን እንዳለባቸው ግራ ይጋባሉ። እናም ጁድ ከሚሞቱ አይናቸውን ቢያጡ ይመረጣል በማለት ለኤንዲ ይነግሯል። አጫዋቿም ቤተሰቦቻቸው እንዲያወሩ ፈቀደችላቸው። ይህም ለውሳኔ ይረዳቸው ዘንድ ነበር። ሳሙኤልም ኤንዲን እንደሚወደው ገልጾ እንዴት በእንደዚህ አይነት ጨዋታ ውስጥ ትገባለህ ሲል ሄነሪ ደግሞ እኔ ገና ወጣት ነኝ፣ አላገባውም፣ አልበላውም፣ ነገር ግን ሳሙኤል ረጅም ዕድሜ ኖሯልና እሱ ቢሞት ኖርማል ነው በማለት ይከራከራሉ። ይህም ኤንዲን አስደነገጠው። ኤንዲም ጓደኛው ጁድ ለሁለተኛ ጊዜ ቀዩን ከተጫነ አባቱ እንደሚሞት ያወቀ ይመስላል። በመጨረሻም ሁለቱም ሰማያዊውን በተን ይጫናሉ። ምክንያቱም እርስ በርስ መተማመናቸው ጠፍቷልና። ጋርዶችም ሳሙኤልንና ሄነሪን በጥይት በመምታት እስከ ወደኛው ይሸጇቸዋል። አስከሬኑንም ከወሰዱ በኋላ ለቀጣዩ ጨዋታ ሄዘርንና ኬትን ይዟቸው ይመጣል። በዚህም ሁለቱም ቀይ ከመረጡ ሁለቱም $5,000,000 ያሸንፋሉ። እንዲሁም የሴቶች ምላስም ይቆረጣል። ቀሪው ሕግ ከበፊቱ ጋር ተመሳሳይ እንደሆነም ትነግራቸዋለች። ማለትም ከሁለት አንዳቸው ወይንም ሁለቱም ይሞታሉ። ከጌሙ አስቀድሞም ኤንዲ እዚህ ችግር ውስጥ ስላስገባዎች በጣም ይቅርታ ብሎ ኬትን ይቅርታ ይጠይቃታል። እሷም ኤንዲን እንደምታፈቅረው ገልጻ ምንም አይነት ነገር ቢመጣ እጋፈጣለሁ ትሏለች። በሌላ በኩል ሄዘር ደግሞ እርጉዝ እንደሆነችና እስካሁንም ነፃነቱን እንዳላገኘች ትናገራለች። በዚህም ሁለቱ ቀይ ለመምረጥ ይወስናሉ። ነገር ግን ጁድ ሰማያዊውን ይመርጣል። ፀሐይ ይሁዳ። በዚህም ገንዘቡ በጁድ አካውንት ይገባለታል።
ኬት ደግሞ ትገደላለች። እንዲም ያለቀሰ ከወራት በፊት ስላገኛት ልጅ ስትል ሚስትን አስገደልክብኝ ይሏል። ጁድን በበኩሉ ቀድሞም የናንተ ትዳር የተበላሸና የማይዘልቅ ነበር ይሏል። አሁን ኤንዲ ማንም የሌለው ብቸኛ ሰው ይሆናል። በዚህም በጓደኛው በጁድ በመናደድ የማስረባ እያለ ይተፋበታል። ቀጣዩ ገምም የ10 ሚሊዮን ዶላር ነበር። ሁለቱም ቀዩን ከመረጡ ገንዘቡን እንደሚያገኙና አንድ አይናቸው እንደሚጠፋም ትነግራቸዋለች። የተለያየ ቀለም ከመረጡ ግን ሰማያዊ ተጫዋቾች ሙሉ ገንዘቡን እንደሚያገኙና እነሱም ሁለት አይናቸውን እንደሚያጡ የሚያደርግ ነበር። ሁለቱም ሰማያዊ ከመረጡ ይገደላሉ። በዚህም የሚኖርለት ሰው የሌለው ኤንድም ሰማያዊውን ሲመርጥ፣ ጁድ ደግሞ ከዚህ ገም ጀርባ ያሉ ሰዎች ድንገት ሊወጡ ይችላሉ በማለት በኤንዲ ላይ ይጮህበታል። ሰዓቱ ሲያልቅም ሁለቱም ቀይ ተጫኑ። ገንዘቡም ለሁለቱም በአካውንታቸው ሲገባ አይናቸው ግን በጋለ ብረትም ይጠፋል። የመጨረሻው ዙርም ለ20 ሚሊዮን ዶላር ነበር። ለዚህም ጌም ሄዘርን መልሶ አመጧት። በዚህም ጁድ እና ኤንዲ እንደ ቲም ከሄዘር ጋር ይጫወታል። እሷም ሰማያዊና ቀይ ካርዶችን ይዛለች። እናም መምረጥ የግድ ነበር። ጫወታም ሁለቱም ቀዩን ከመረጡ ገንዘብ ያገኛሉ፣ እንዲሁም አይናቸው ይጠፋል። የተለያየ የቀለም ምርጫ ከመረጡ ደግሞ ሰማያዊ ገንዘቡን ያገኛል፣ ቀይ ደግሞ ይገደላል። ሁለቱም ሰማያዊ ከመረጡ ደግሞ ይገደላሉ። በዚህም ኤንዲ ጁድን ልበቀለው ስለፈለገ ሄዘር የምትሞትበትን ለመምረጥ ይወስናል። ኤንዲም ሄዘርን አንቺ ገንዘብ ፍለጋ ነው እሱ ጋር የመጣሽው ይላታል። እሷ ግን ጁድን እንደምታፈቅረው ገልጻ ቀይ እንደምትመርጥም ትናገራለች። ኤንዲም ይስማማል። በኋላም ኤንዲ ሄዘር እርጉዝ መሆኗን ሲያስታውስ ገንዘቡ ለሱም ለጁድም እንዳይሆን በማለት ሁለቱም የሚሞቱበትን ይመርጣል። ኤንዲና ጁድም ሲሞቱ ሄዘር ታሸንፋለች። ሄዘር አሁን አጫዋች ነች። እናም በቦታው ያሉ ሁሉም ሰራተኞች ከዚህ በፊት ጌሙን ያሸነፉ ነበር። አዲስ ተጫዋቾች ጌሙን እስከ መጨረሻው ካልተጫወቱ የበፊቶቹ ደግሞ ገንዘብ አይከፈላቸውም። ፊልሙም በዚህ ያበቃል።